ሰላም ቅዱሳን፣ አማኝ ከሆነን በኋላ ከኃጢአት ጋር የምናደርገው ትግል ለምን አይቆምም? በየቀኑ የምንሰራው ስህተት እየተሰሰትን አሁንም እንደገና በኃጢአት ውስጥ የምንወድቀው ለምንድን ነው? እውነተኛ አማኝስ ከዚህ ተደጋጋሚ ኃጢአት ጋር እንዴት መታገል አለበት? ዛሬ እግዚአብሔር በቃሉ የሰጠንን በጣም ግልጽና ተግባራዊ የሆኑ መንገዶችን አብረን እንመረምራለን። በመጀመሪያ ማወቅ ያለብን ነገር ክርስቶስን የተቀበለ ሰው አዲስ ፍጥረት ነው። መንፈስ ቅዱስም በውስጡ ያድራል። ስለዚህ ሕይወቱ በየቀኑ የመለወጥ እና ክርስቶስን የመምሰል ሂደት ውስጥ ያልፋል። ነገር ግን በዚህ ምድር እስካለን ድረስ ሙሉ በሙሉ ከኃጢአት ነፃ አንሆንም። አንደኛ ዮሐንስ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። እዚህ ጋር አስተውሉ። የእውነተኛ ክርስቲያን ምልክት ኃጢአት በፍጹም አለመስራት ሳይሆን ኃጢአት ሲሰራ የመጸጸት የመናዘዝና የመመለስ መንፈስ በውስጡ መኖሩ ነው። ኃጢአት ሲሰራ ያመዋል። በነገራችን ላይ መናዘዝ ወይም ኮንፌዥን ማለት በግሪክ ሆሞሎጌ ይባላል። ትርጉምም እግዚአብሔር ስለ ነገሩ ያለውን ሐሳብ አምኖ መቀበል ማለት ነው። እግዚአብሔር ትዕግስት አጣ ስለን አዎ ጌታ ሆይ ትዕግስት አጥቻለሁ ይቅር በለኝ ብሎ ማመንን ያመለክታል፣ መካድን ሳይሆን። እሺ ታዲያ ኃጢአትን እንዴት በዛ መጠን መቀነስ እንችላለን? መዝሙረኛው ዳዊት በመዝሙር 119:11 ላይ ትልቅ ምስጢር ይነግረናል። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። ብዙዎቻችን ኃጢአትን ለማሸነፍ የተለየ ምስጢር ወይም ተአምር እንፈልጋለን። ነገር ግን መፍትሄው ቀላል ነው። ከእግዚአብሔር ቃል ጋር የምናሳልፈው ጊዜ። ቁርስ፣ ምሳ እና እራት ሳንበላ ብንውል አካላችን ይደክማል፣ ይታመማል። በመንፈሳዊ ሕይወታችንም እንዲሁ ነው። መጽሐፍ ቅዱስን ሳናነብ ሳንጸልይና ሳናጠና በኃጢአት ላይ ጥንካሬ ልናገኝ አንችልም። ቃሉን በስርዓትና በቅደም ተከተል ማንበብ አለብን። ከአዲስ ኪዳን ጀምራችሁ እስከ ብሉይ ኪዳን ድረስ በየቀኑ የተወሰኑ ምዕራፎችን በማንበብ ሙሉውን የእግዚአብሔር ሐሳብ ተረዱ። በመቀጠል ያዕቆብ ምዕራፍ 1 ከቁጥር 13 እስከ 15 ላይ ስለ ፈተና ተጽፏል። ፈተና ከእግዚአብሔር አይደለም። እግዚአብሔር ማንንም በክፉ አይፈትንም። ፈተና ሲመጣ ከእግዚአብሔር ሐሳብ ጋር የሚቃረን መሆኑን ማወቃል። ፈተና በራሱ ኃጢአት አይደለም። ሐሳብ ወደ አእምሯችን ስለመጣ ብቻ ኃጢአት አልሰራንም። ኃጢአት የሚሆነው ፈተናውን አስተናግደንም ተቀብለን በስራ ስናውለው ነው። ከፈተና ጋር አትጫወቱ። ኃጢአት እንደ መርዘኛ እባብ ወይም እንደሚያገሳ አንበሳ ነው። እባብ ሲመጣ አብረን አንጫወት፣ ወይ እንገድለዋለን ወይም እንሸሻለን። ፈተና ሲመጣ ወዲያውኑ መሸሽ አለብን። ኃጢአትን ለማሸነፍ የሚያስችሉ 3 ዋና ዋና ተግባራዊ እርምጃዎች። አንደኛ፣ ለኃጢአት አመቺ ቦታዎችን አትጠጉ። ቀደም ሲል ለኃጢአት የሚያጋልጧችሁ ቦታዎች፣ ጓደኞች ወይም የኢንተርኔት አጠቃቀሞች ካሉ ራሳችሁን አርቁ። ሁለተኛ፣ የእግዚአብሔርን ቸርነት አስቡ። ዲያብሎስ በኤደን ገነት ሔዋንን እንደፈተናት ሁሉ እግዚአብሔር መልካም ነገር ከልክሎሃል ብሎ ሊያታላችሁ ይሞክራል። ነገር ግን ሰይጣን የሚያቀርበው ፈተና በሙሉ ሐሰተኛ ነው። እውነተኛ መልካም ነገር ያለው ከእግዚአብሔር ዘንድ ብቻ ነው። ሶስተኛ፣ በጤናማ ቤተክርስቲያን ውስጥ ሁኑ። እውነተኛ የእግዚአብሔር ቃል በሚሰበክባት ቤተክርስቲያን መጸለይ፣ ከአማኞች ጋር ማህበር ማድረግ እና በመንፈሳዊ እረኞች ስር መሆን ለሕይወታችሁ ትልቅ ከለላ ነው። ወዳጆቼ፣ በየቀኑ በምንኖርበት ዓለም ውስጥ በብዙ ነገር እንከበባለን። ነገር ግን በእግዚአብሔር ቃል ከተሞላን፣ በጸሎት ከበረታን እና ከፈተና ከሸሸን እግዚአብሔር ድልን ይሰጠናል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎች አማኞችም
እንዲደርስ ሼር አድርጉት። ተጨማሪ የመጽሐፍ ቅዱስ አስተምሮዎች እንዲደርሷችሁ ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ።